ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ ቅዳሜ ሚያዝያ 17 የውጭ ሀገር ገንዘቦች ምንዛሬ በባንኮችና በጥቁር ገበያ በምን ያህል እየተመነዘረ እንደሆነ በዝርዝር እንመለከታለን። በዛሬው ዕለት አንድ ባንክ እጅግ በጣም አስገራሚ ምንዛሬ አውጥቷል። እሱም ባንክ ማን ነው? ምን ያህልስ እየመነዘረ ነው የሚለውን አብረን የምናይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደነዚህ አይነት ፈጣን መረጃ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አንዱን የአሜሪካ ዶላር በጥቁር ገበያ በ189.33 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአሜሪካ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ገዳ ባንክ ነው። ገዳ ባንክ አንዱን የአሜሪካ ዶላር በ154.55 ሳንቲም ገዝቶ በ157.64 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአሜሪካ ዶላር ኢትዮጵያ ንግድ ባንክ በ153.22 ሳንቲም ገዝቶ በ156.28 ሳንቲም እየሸጠ ይገኛል። ወደ ዩሮ ስናልፍ አንዱን ዩሮ በጥቁር ገበያ በ221.86 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን ዩሮ በከፍተኛ ደረጃ እየመነዘረ የሚገኘው ገዳ ባንክ ነው። ገዳ ባንክ አንዱን ዩሮ በ184.8 ሳንቲም ገዝቶ በ188.5 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን ዩሮ ኢትዮጵያ ንግድ ባንክ በ179.54 ሳንቲም ገዝቶ በ183.13 ሳንቲም እየሸጠ ይገኛል። ወደ እንግሊዝ ፓውንድ ስናልፍ አንዱን የእንግሊዝ ፓውንድ በጥቁር ገበያ በ256.18 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የእንግሊዝ ፓውንድ በከፍተኛ ደረጃ እየመነዘረ የሚገኘው አባይ ባንክ ነው። አባይ ባንክ አንዱን የእንግሊዝ ፓውንድ በ209.47 ሳንቲም ገዝቶ በ213.66 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የእንግሊዝ ፓውንድ ኢትዮጵያ ንግድ ባንክ በ203.27 ሳንቲም ገዝቶ በ207.34 ሳንቲም እየሸጠ ይገኛል። ወደ ዩናይትድ አረብ ኤምሬት ድርሃም ስናልፍ ዛሬ በጥቁር ገበያ አንዱን የዩናይትድ አረብ ኤምሬት ድርሃም በ51.51 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም በከፍተኛ ደረጃ እየመነዘረ የሚገኘው ሂራ ባንክ ነው። ሂራ ባንክ አንዱን ድርሃም በ46.28 ሳንቲም ገዝቶ በ47.2 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የዩናይትድ አረብ ኤምሬት ድርሃም የኢትዮጵያ ንግድ ባንክ በ41.71 ሳንቲም ገዝቶ በ42.55 ሳንቲም እየሸጠ ይገኛል። ወደ ካናዳ ዶላር ስናልፍ አንዱን የካናዳ ዶላር በጥቁር ገበያ በ138.46 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የካናዳ ዶላር በከፍተኛ ደረጃ እየመነዘረ የሚገኘው ህብረት ባንክ ነው። ህብረት ባንክ አንዱን የካናዳ ዶላር በ112.75 ሳንቲም ገዝቶ በ115 ብር እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የካናዳ ዶላር ኢትዮጵያ ንግድ ባንክ በ109.68 ሳንቲም ገዝቶ በ111.87 ሳንቲም እየሸጠ ይገኛል። አሁን ደግሞ ወደ አውስትራሊያ ዶላር እናልፋለን። አንዱን የአውስትራሊያ ዶላር ዛሬ በጥቁር ገበያ በ135.32 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የአውስትራሊያ ዶላር በ153.76 ሳንቲም ገዝቶ በ156.83 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የአውስትራሊያ ዶላር ኢትዮጵያ ንግድ ባንክ በ107.4 ሳንቲም ገዝቶ በ109.18 ሳንቲም እየሸጠ ይገኛል። ወደ ኩዌት ዲናር ስናልፍ አንዱን የኩዌት ዲናር በጥቁር ገበያ በ615.96 ሳንቲም እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የኩዌት ዲናር በከፍተኛ ደረጃ እየመነዘረ የሚገኘው የኢትዮጵያ ልማት ባንክ ነው። አንዱን የኩዌት ዲናር ኢትዮጵያ ልማት ባንክ በ500.58 ሳንቲም ገዝቶ በ512.63 ሳንቲም እየመነዘረ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የኩዌት ዲናር ኢትዮጵያ ንግድ ባንክ በ490.37 ሳንቲም ገዝቶ በ500.18 ሳንቲም እየሸጠ ይገኛል። ወደ ሳውዲ አረቢያ ሪያል ስናልፍ አንዱን የሳውዲ አረቢያ ሪያል በጥቁር ገበያ በ50.46 እየተመነዘረ ይገኛል። ወደ ባንኮች ስናልፍ አንዱን የሳውዲ አረቢያ ሪያል በከፍተኛ ሁኔታ እየመነዘረ የሚገኘው ሂጅራ ባንክ ነው። ሂጅራ ባንክ አንዱን የሳውዲ ሪያል በ44.79 ሳንቲም ገዝቶ በ45.69 ሳንቲም እየሸጠ ይገኛል። ወደ ኢትዮጵያ ንግድ ባንክ ስናልፍ አንዱን የሳውዲ አረቢያ ሪያል ኢትዮጵያ ንግድ ባንክ በ40.84 ሳንቲም ገዝቶ በ41.66 ሳንቲም እየሸጠ ይገኛል።
የዛሬው የተለያዩ ሀገራት የብር የምንዛሬ ዋጋ በባንክና በጥቁር ገበያ ይህንን ይመስላል። በቀጣይ ፕሮግራማችን እስከምንገናኝ መልካም ቀን።